በጥንት የብሉይ ኪዳን ትንቢቶች መሰረት እግዚአብሔር ልጁን ኢየሱስን የሰው ልጆችን እንዲቤዥ ፍቅሩንም እንዲያስታውቃቸው ላከው። ይህን የምወደው ልጄ ነው፣ እርሱ ደስ የሚለኝ። በትምህርቱና በፊቱ ሂደት በተፈጸሙት ተአምራቶች የሚናገረው ወሬ በመላው እስራኤል በመሰራጨቱ ምክንያት ብዙ ሰዎች ተከተሉት። ኢየሱስ በእርሱ ዘንድ ያለው ተወዳጅነት እየጨመረ በመምጣቱ ፈሪሳውያን በመባል የሚታወቁት የሃይማኖት መሪዎች ይቃወሙት ጀመር። የናዝሬቱ ኢየሱስ በሀገራችን ላይ ከጉዳት በቀር ሌላ ምንም በጎ ነገር አያመጣም፣ ከመንገድ መወገድ አለበት። ኢየሱስ ከፊት ለፊቱ ብዙ ሥራዎች እንደሚኖሩ ስላወቀ በተልእኮ ውስጥ እርሱን የሚረዱትን 12 ሰዎችን መርጦ አዘጋጅ። እነሆ ወደ ኢየሩሳሌም እንወጣለን፣ የሞት ፍርድን ይፈርዱብኛል፣ ይገድሉኝማል። አይሆንም ጌታ ሆይ አይሆንም። ፈሪሳውያን በአሸናፊነት ስሜት ውስጥ ሆነው ገና እየተደሰቱ ሳሉ ከ3 ቀናት በኋላ ኢየሱስ በድል አድራጊነት ከሞት ተነሳ። ጌታ ኢየሱስን አየሁት፣ በሕይወት አለ። ጌታ ኢየሱስን አየሁት። ምን? በ90 ዓመቱ በእምነቱ ምክንያት ለእስራትና ለግዞት የተዳረገው ከ12ቱ የመጀመሪያዎቹ ሐዋርያት አንዱ የሆነው ዮሐንስ ገና በሕይወት አለ። ከ12ቱ እኔ ብቻ ቀረው። ኢየሱስ ክርስቶስ ላደረገውና ለተናገረው ሁሉ ምስክር። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ለ40 ቀናት ያህል ለደቀ መዛሙርቱ ይገለጥላቸው ነበር፣ ስለ እግዚአብሔር መንግሥትም ያስተምራቸው ነበር። ወደ ሰማይ ከማረጉ ጥቂት ቀደም ብሎ እንዲህ ብሎ አላቸው፣ ከኢየሩሳሌም አትውጡ፣ ነገር ግን በዚያ የመንፈስ ቅዱስን የተስፋ ቃል ጠብቁ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳም ሁሉ በሰማርያ እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ይህ የተላኩት የሐዋርያቱ ታሪክ ነው። ጌታ ሆይ ወደ ዛቻቸው ተመልከት። በስም ማስተማር ወይንም መስበክ ማቆም እንዳለብን አበክሮ አስጠንቅቀውናል። ያለበለዚያ መከራ እንደሚያመጡብን ነግረውናል። ጌታ ሆይ ቃልህን በድፍረት እንድንሰብክና እንድንናገር እርዳን። እጅ ለኛ ለባሪያዎች ትዘርጋ። ምልክትና ድንቅ ተአምራትንም የምታደርገው እጅህ ለኛ ለባሪያዎች ትሁን። አሜን። በጌታ በኢየሱስ ክርስቶስ አሜን። አሁን እዚህኛ ባለንበት የመሰብሰብ ድፍረቱ አላቸው። በራሳችን ቤተ መቅደስ ውስጥ በአፍጫችን ስር በሰለሞን ደጅ መመላለሻ እነርሱና ተከታዮቻቸው በሙሉ የታመሙትን ወደ ጎዳና እያወጡ ምንጣፎች ላይ ያኖራቸዋል። ምንጣፎች ላይ? በጎዳና ላይ? ለምን? ሲያስተምሩ ለመስማት እንዲመቻቸው። አረ እየባሰ ነው። ያ አሳጥማጁ ጴጥሮስ በአጠገባቸው ሲያልፍ ጥላው እንዲፈወሳቸው ተስፋ እያደረጉ ነው። ተው እባክህ፣ ያን ያክል ርቀዋል በለኛ። መናፍቃን የእርሱ ጥላ በላያቸው ላይ እንዲወርድ እየናፈቁ እና ከዚያስ ጥላው ሲያልፍ ምን ይሆናል? ሰዎች ይድናሉ። አውቃለሁ። የአቂልነት ነው። የታመሙት ነፃ ይወጣሉ፣ ከአጋንንት እስራት ይፈታሉ። ዝርዝሩ ይቀጥላል። በቃ የሚበቃኝን ያህል ሰምቻለሁ። እውነቱን ነው። ይህንኑ ጅምብር የምናስቆምበት ጊዜው አሁን ነው፣ በአንድ መንገድ ወይንም በሌላ። እግዚአብሔርም ከወደደን ከትልቅ ፍቅሩ የተነሳ አምነን እንድንበት ዘንድ ልጁን የናዝሬቱ ኢየሱስን ሳይሰስት ሰጠን።
እነዚህ የቤት አስቤዛዎች የተቸገሩትን ለመርዳት ይሆናሉ። ማብቃት መቻላችን ድንቅ አይደለምን? ኑ ከኛ ጋር። ግን ምንም አላደረግንም። በቁጥጥር ስር ውላችኋል። አስረን እናቆያቸው። እናም ከህዝቡ እናርቃቸው። ምን ማድረግ እንዳለብን እስከምንወስድ ድረስ። ከዚህ አውጣኝ! ዝም በል! ልክ እሱ እንደተናገረው ነው የሆነው። ኢየሱስ እንደተናገረው እሱን ለመከተል ብሎ ጓደኞችን፣ ቤቶችን፣ ቤተሰቦችን ትቶ የሄደ ሁሉ 100 እጥፍ እንደሚቀበል ተናግሯል። ከስደት ጋር ልክ እሱ እንደተናገረው ነው የሆነው። ትንሽ የነበረው ቁጥራችን እንዴት እንዳደገ ተመልከቱ። አሁን ስንት ሰው ነው ኢየሱስን የተከተለ ያለው? እና ስንት ጊዜ ነው እዚህ ወይኔ ቤት የምንሆነው? ስማችሁ በበሩ ላይ መጻፍ አለባቸው። የጴጥሮስ እና የዮሐንስ ቢያንስ ንጣፎች ግድግዳ ላይ መነጠፍ አለባቸው። እውነቴን ነው። እዚህ ክፍሉ ቀዝቃዛ ነው። ግድግዳውን ንኩት እስኪ። ይህ ጌታ የሚያደርገውን ነገር እንዴት ያስቆማል ብለው ሊያስቡ ይችላሉ? ጠባቂ መቆለፊያውን እየፈተሸው ነው። 2 በሮች። አደገኛ ሰዎች መሆን አለብን። እስኪ እንጸልይ። ጌታ ሆይ አንተ ቀድመህ ስላዘጋጀህን እናመሰግናለን። በእስር ቤት ውስጥ ራሳችንን ስናገኘው ቃል እንደተፈጸመ እናያለን። ለአንተ ምንም ነገር እንደማይቻል እናውቃለን። ስለዚህም ወደ አንተ እንጮሃለን፣ እንጸልያለን። እንዴት ነው እባክህ? እንዴ አማረብህ? በደንብ ተኝቼ አደርኩ። የኢየሱስ ተከታዮች መታሰራቸውን በማወቅህ። በትክክል። ምናልባት ወደ መደበኛ ህይወት ልንመለስ እንችላለን። ሐሰተኛውን እረኛ በሙሉ አስወግደናል። አሁን ከበጉ ጋር እራት የምናደርግበት ጊዜው ነው። ክቡርነቶ፣ ሊቀ ካህን ቀያፋ፣ መልካም ቀን ይሁንልህ። የቀድሞ የመጀመሪያው ትእዛዝ ምን እንደሆነ ለመጠየቅ ብደፍር? ደህና። የመጀመሪያው ትእዛዝ ናፍቃንያኑን ወደዚህ እንዲያመጧቸው ከወዲሁ ያዝዣለሁ። እናም ወንድሞቼ ይህን ችግር ለመቅረፍ ፈጠራ የታከለበት ስራ ይዘን መቅረብ አለብን። ችግሩ ተዳፍኖ እንዲቀር። ጥሩ። ምናልባት እስከ ወዲያኛው አስረን ልናስቀምጣቸው እንችላለን። ሀሳቡ ግን ይኸውና መጡ። እስረኞቹ አመልጠዋል። ጠባቂዎቹ ከቦታዎቻቸው ላይ ነበሩ። ማረሚያ ቤቱ ደህንነቱ በተጠበቀ ሁኔታ ተዘግቶ ነበር። እስረኞቹ ግን አመልጠዋል። አይሆንም። ምን ሆኑ ነው ያልከው? ምንድነው ነገሩ? ደግሞ ምን አደረጉ? ቅድም እንዳልኳችሁ ማረሚያ ቤቱ ደህንነቱ በተጠበቀ ሁኔታ ተዘግቶ ነበር። አልተንቀሳቀስንም። አንድ ጊዜ አይደለም፣ ላሌቶም ሞሎ። ጠባቂዎቹ ከቦታቸው ላይ ነበሩ። ግን የእስር ክፍሉን ስንከፍት ባዶ። ይህ በፍጹም ሊሆን አይችልም። ጌታዬ፣ ምን እላለሁ? እኛ ሌሊቱን ሙሉ ከቦታዎቻችን አልተንቀሳቀስንም። ትዋሻለህ። እንዲያመልጡ ፈቀድክላቸው። ምንድነው ያደረግከው? አይደለም ጌታዬ፣ እኛ ሌሊቱን ሙሉ ከቦታዎቻችን አልተንቀሳቀስንም። ታዲያ እስረኞቹ በነው ጠፍተዋል ልትለኝ ነው? ጌታዬ፣ ትላንት የታሰሩትን እስረኞች አይተናቸዋል።
የት? ታስሮ ተይዞ ነው፣ ምንም ጥርጥር የለውም። አይደለም ጌታዬ፣ ኑና ተመልከቱ። እግዚአብሔር እንዴት እንደሚወደን በልጁ በኩል አሳይቶናል። በናዝሬቱ በኢየሱስ በኩል ልንድን እንችላለን። ይህንን የቀመስነውን ፍቅር ለእናንተ ለማካፈል እግዚአብሔር ያደረገውን ነገር ያሳየናል። በልጁ በኩል ባዘጋጀልን መዳን ኃጢአታችን ተሰርዮአል። እንደገና እንሰራቸውን? በእርግጥ ልትወስዳቸው ይገባሃል። እነርሱ እኮ ያመለጡ እስረኞች ናቸው። በሰላማዊ ሁኔታ አሰሯቸው። ይህ ህዝብ በአንድ ሰከንድ ውስጥ በድንጋይ ይወግረናል። ከእኛ ጋር በሰላም እየተነጋገሩ ነው። ደህና ተዋቸው፣ አሳልፏቸው። What did they do wrong? They're just speaking with us. For once we have teachers that make sense and they take them away. ከእስር እንዴት እንደወጣችሁ አይገደኝም። ነገር ግን እኛ ማስጠንቀቂያ ሰጥተናችሁ ነበር። ከትእዛዛችን ውጪ ማድረጋችሁን ቀጥላችኋል። ኢየሩሳሌም ከተማን በውሸታችሁ ሞላችኋት። ኢየሱስ መሲሁ ነው እያላችሁ እያስተማራችሁ ያልበቃ ብላችሁ እኛን ለሞቱ ተጠያቂ ታደርጋላችሁ። ማስጠንቀቂያ በሰጠናችሁ ጊዜ ለእናንተ ደስታ አልነበረምን? አታስተምሩ ብለን አላዘዝናችሁምን? ከትእዛዛችን ያልተረዳችሁት ነገር ምንድን ነው? ምንም። ታዲያ ችግሩ ምኑ ላይ ነው? እኛ ማንን እንታዘዝ? ምን? ስለምን እያወራህ ነው? አንተው ንገረን። አይደለም አንተ። በኢየሱስም እንዳናስተምር አዘህን። እግዚአብሔር ደግሞ አዞናል። እንዲሁ እንድናደርግም ግድ ይለናል። እናም ጠይቀሃለሁ፣ እኛ ማንን እንታዘዝ? እናንተን ወይንስ እግዚአብሔርን? አይሆንም። በአባቶቻችን አምላክና እሱ በሾመው ሊቀ ካህናት ላይ የስድብን ነገር ትናገራለህ። የአባቶቻችን አምላክ? ይኸው የአባቶቻችን አምላክ ነው ኢየሱስን ከሙታን ያስነሳው። ኢየሱስ እናንተ የሰቀላችሁት እንዲሰቀል ጥያቄ በማቅረባችሁ በዚህ አግባብ በመስቀል ላይ ቸንክራችሁ ገደላችሁት። እግዚአብሔር ግን ከሙታን አስነሳው፣ በቀኙ አጠገብም አስቀመጠው። በእውነት ቀያፋ፣ እስከ መቼ ነው ይህ እንዲሆን የምትፈቅደው? በኢየሱስ በኩል መዳን እንችላለን። የኃጢአት ስርየት በናዝሬቱ በኢየሱስ በኩል ይገኛል። የኃጢአት ስርየት ይሳደባል። እናም እኛ ሁላችን የእርሱ ምስክሮች ነን እና መንፈስ ቅዱስ እሱን ለሚታዘዙት ይሰጣል። ኢየሱስ ምስክሮቹ እንድንሆኑ ነገረን። አውጣቸው፣ ከዚህ አውጣቸው፣ ወደ እስር ቤት ውሰዳቸው። እነዚህ ሰዎች አፋቸውን መዝጋት ያስፈልጋል። ለስድባቸው ወቀሯቸው፣ ይወቀሩ ለስድባቸው። ከባድ ያለ እርምጃ ካልወሰድን በስተቀር ይህ እብደት ማብቂያ አይኖረውም። ስለ ችግራችንን ያውቃሉ፣ ግን ሁላችሁም ተቀመጡ። በተረጋጋ ሁኔታ ማሰብ ይኖርብናል። ሁላችሁም ተረጋጉ፣ ማሰብ ይኖርብናል። ብትፈቅድልኝ ቀያፋ፣ አንዴ ልናገር። ቀያፋ፣ እስቲ ዝም በሉ። ገማልያል የሚለውን እንስማ። እሱ ይናገር። ቀያፋ፣ መናገር ብትፈቅድልኝ። ቀያፋ፣ ተረጋጉ። ይህንን ችግር በተረጋጋ ሁኔታ እንፍታው እስኪ። ገማልያል፣ ወንድሞቼ እነዚህ ሰዎች ጋር ምን ማድረግ እንዳለብን እንጠንቀቅ። ለእነዚህ ሰዎች ገማልያል ይናገር ብያለሁ። እንደምታስታውሱት ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና እናም ቴዎዳስ ብዙም ሳይቆይ ብዙ ሰዎችን አሸፍቶ እስከ ጀርመን ድረስ ብዙ ሰዎችን አሸፍቶ አስከተለ። መጨረሻውስ ምን ሆነ? እርሱም ጠፋ። የሰሙትም እና የተከተሉት ሁሉ ተበታተኑ፣ እንደምናምንም ሆኑ። ከዚህ ሰው ቀጥሎ ደግሞ
የገሊላው ይሁዳ ተነስቶ መጣ። እኔ ታላቅ ነኝ ብሎ ብዙ ሰዎችን አሸፍቶ ነበርና መጨረሻውስ ምን ሆነ? እሱም ጠፋ፣ የሰሙት ሁሉ ተበታተኑ። ወደ ዋናው ጉዳይ ግባ። እናም እላችኋለሁ ወንድሞቼ፣ በጣም ቀናተኞች የሆናችሁ ወንድሞቼ፣ እነዚህ ሰዎች ተዋቸው፣ እስኪ ተዋቸው። ከነዚህ ሰዎች ተለዩ። ገማልያል ያውቃል። የእነዚህ ሰዎች ስራ ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን እላችኋለሁ ወንድሞቼ ስሙኝ፣ ከእግዚአብሔር ከሆነ ግን ታጠፏቸው ዘንድ አይቻላችሁም። ይህንን ነገር ስታደርጉ ከእግዚአብሔር ጋር ተጣልታችሁ እንዳትገኙ። ከእግዚአብሔር ጋር ይህ አስነዋሪ ነገር ነው። እኔ አምናለሁ ወንድማችን በጥበብ ይናገራል ብዬ አምናለሁ። ከእግዚአብሔር ጋር ይህ አስነዋሪ ነገር ነው እንዴ? ነው ባቸዋል። እነዚህ ህዝቦች በትምህርታቸው እየተማረከ የመጣውን ህዝቦች ቁጣን ከኛ ላይ በሚያስነሱብን ራሳቸውን እንዲያገኙ መፍቀድ ይቻላል። እነዚህ መናፍቃንያን ቁጣቸውን በእኛ ላይ እንዲያነሳሱ አንፈቅድም። ወንድማችን በጥበብ ይናገራል ብያለሁ። ራሳቸውን እንዲያገኙ እናፍቃድላቸው። ህዝቡ ሁሉ አድሞ ይነሳባቸው። ትዕግስት ብቻ ነው የሚያስፈልገን። ጥሩ። ነገር ግን በመጀመሪያ በኢየሱስ ስም እንዳያስተምሩ እናስጠንቅቃቸው። አጥብቀን እናስጠንቅቃቸው። እውነታችንን መሆኑን እንዲያውቁት አጥብቀን እናስጠንቅቃቸው። የምራችን መሆኑን እንዲያውቁት አጥብቀን እንንገራቸው። እየለቀቁ መሆን አለባቸው። ጊዜው ደርሷል። ከፈሪሳውያን የተሰጠ ስጦታ ምን? ይህ እንደ ማስጠንቀቂያ ይሆናቸዋል። በቆይታችሁ እንደተሰዳችሁ ተስፋ አደርጋለሁ። እንደገና እንደምናያቸው ይሰማኛል። ጴጥሮስ ጭንቅላቴን እስኪ ላግዝ። እኔ ደህና ነኝ። አንተ ደህና ነህን? ያዕቆብ ለሌላ ሰው ብቁ ነኝ ብዬ አስባለሁ። ና በእኔ ላይ ተደገፍ። ጌታ ኢየሱስ ስደትን አልፎ ተርፎ ሞትን እንድንጋፈጥ ጥንካሬን ስጠን። እኛ በአንተ እናምናለን። ከዚህ በፊት እንደረዳህን አሁንም እንደምትረዳ እናምናለን። ብርሃን በጨለማ በራ፣ ጨለማውም ሊረዳው አልቻለም። ወጥተን ሄድን እየተደሰትን። ደስ እያላችሁ በእርግጥ ለመረዳት ከባድ ሊሆን ይችላል። ነገር ግን እግዚአብሔር እሱን እንድንታዘዘው የበለጠ ጸጋ ይሰጠን ነበር። እግዚአብሔርም ባፈሰሰልን ፍቅር እያደግን መጣን። እርግጥ ነው በስጋ ያማል በጣም፣ ግን እግዚአብሔር ከኛ ጋር ነበር፣ ይታወቀን ነበር። በኢየሱስና በመልእክቱ ላይ ያለን እምነት አልቀነሰም ነበር። ያንን ነበር ድፍረታችንም እንዲሁ። እኛም በየቀኑ ቤት ለቤትና በቤተ መቅደስ ማስተማር አላቆምንም። በኢየሱስ በመሲሁ በኩል የሚገኘውን መዳን የሰዎች ሕይወት ተቀየረ። የምንሰብከው እኛ 12ቱ መሆናችን ብቻ ቀረ። እግዚአብሔር መንፈሱን በታላቅ መንገድ በሌሎች ላይ ጭምር አፈሰሰ። እናም ተአምራቱን አበዛ።
እግዚአብሔርን አመስግኑ። እግዚአብሔር እንዴት እንደሚወደን አያችሁ? ኢየሱስ እንዲህ ብሏል፣ በስሜ የምትለምቱን ሁሉ እኔ አደርገዋለሁ። አመሰግናለሁ እስጢፋኖስ። አመሰግናለሁ። አሁን ለዚህ ብላቴና ምግብ ስጡት። አንተም ራስህ እኮ ምግብ ያስፈልግሃል እስጢፋኖስ፣ ቀኑን ሙሉ አላረፍክም። እስጢፋኖስ፣ ማርያም፣ ባለቤቴ ጥሩ ሁኔታ ላይ አይደለም። ምንድን ነው እሱ? ልጆቹም ለቀናት ምግብ አላገኘም። እኔ ምን ማድረግ እንዳለብኝ አላውቅም። ደህና፣ እኔ አውቃለሁ። እግዚአብሔር በጊዜው የሚያስፈልገንን ሰጠን። ግን እስጢፋኖስ፣ እመልሳለሁ። አመሰግናለሁ እስጢፋኖስ፣ አመሰግናለሁ። የምዕመናን ቁጥር እየጨመረ በሄደ ቁጥር እነሱንም የመንከባከብ አስፈላጊነት እየጨመረ መጣ። ማስተማር፣ መጸለይ፣ በአካባቢያችን የሚገኙ ሰዎችን መርዳት በጣም ትልቅና እያደገ ያለ ስራ ነበር። ለኛ ከአቅማችን በላይ ሆነብን። መፍትሄን ፍለጋ የሌሎች እርዳታ አስፈለገን። እናም እኛ ተወያይተን ጸለይን። እናም እግዚአብሔር እርዳታ የምናገኝባቸውን 7 ሰዎችን አዘጋጀልን። ጥበብንና መንፈስ ቅዱስን የሞላባቸውን 7 ሰዎችን መረጥን። እነዚህ 7ቱ እርዳታ የምናገኝባቸውን ፊልጶስንም፣ ቆጶሮስንም፣ ጳርሜናንም፣ ኒቆላዎስንም እና እስጢፋኖስ። በጣም አስደሳችና አስደናቂ ጊዜ ነበር። እኛ በጣም የማይመሳሰሉ ሰዎች ድብልቅ ነበረን። ወጣትና አዛውንቱ፣ የተማረና ያልተማረው፣ አንዳንድ ካህናት ራሱ ሳይቀሩ አማኞች ነበሩ። ግን ምንም አይነት የሮማውያን ወታደር አልነበረም። ግን ለምን? በእርግጥ ኢየሱስ ራሱ መጀመሪያ ካነጋገራቸው መካከል ወታደሮችም ነበሩበት። ኢየሱስ? አዎ። ደህና፣ እኔ ብቻዬን ስላወቅሁ ደስ ብሎኛል። እኔ አምናለሁ ፑሎ፣ ሁሉም ነገር ለእኔ ትርጉም ያለው ይመስላል። አንተም ይህንን ጉዳይ ግምት ውስጥ ማስገባት አለብህ። አሁን አንተም እንደሱ ተመሳሳይ ነገር ታደርጋለህ? እሺ፣ ከዚያስ? ያ ትልቅና እያደገ ያለ ስራ ነበር። ነገር ግን ባሪያ ከጌታ አይበልጥምና ብሎ ኢየሱስ ነግሮናል። እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷችኋል። ስለዚህ ስደት ለእናንተ አዲስ ነገር አልነበረም። አዎ፣ ለእኛ አዲስ ነገር አልነበረም፣ ለ12ቱ ማለት ነው። ነገር ግን ለአዳዲሶቹ አማኞች አዲስ ነገር ነበር፣ የፈተና ጊዜ። ጌታዬን መማፀን ያዋጣኛልና እንቅልፌን ልሰዋ ሲጠባ ንጋቱ ትንሽ ቢያስጎነጨኝ የምሕረቱ ጽዋ ፊቱን መለስ አርጎ እምባዬን ባይኑ ሲያይ ፈውስ ይሆንልኛል። እሩሩ ነው ፍጹም ነፍሴን ከአንድ ሁለቴ አድኖ ሰጥቶኛል። ፍጥረት አሸልቦት እንቅልፌን ተጭኖ እኔ ግን አይኖቼ የምሕረቱን ደጃፍ እሻለሁ አሁን
የኃጢአቴን መጠን ቆጥሮ ቢመዝነው ምሕረት አይገባኝም። በውድቅት ሌሊት የከበረ ስሙን መጥራት መብት የለኝም። ነገር ግን ጌታዬ እንደ ሰው አይደለም፣ ዘላለም የሚጥል አልተኛም ሌሊቱን ደጁን አንኳኳለሁ እግሬ እስከሚዝል። ፍጥረት አሸልቦት እንቅልፌም ተጭኖ እኔ ገና አይኖቼ ገና አልተከደኑም። የምሕረቱን ደጃፍ እሻለሁ አሁን አሁን ተስፋታው መስዬ ማን ይቀበለኛል? ወዴት እሄዳለሁ? ግድ ያለው ለነፍሴ ኢየሱስ ነውና ስሙን እጠራለሁ። ጆሮ ሲጮህ ያኔ እጁ ይዳስሰኛል። ፍቅር ግድ ይለዋል። መድኃኒት የሆነኝ እድሜን ቀጣዩ መቼ ያስችለዋል? ፍጥረት አሸልቦት No! 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 ኢየሱስ የእግዚአብሔር በግ፣ በእርሱ ከእግዚአብሔር ዘንድ ምሕረት እንቀበላለን። እንዝምበት ዘንድ የሚገባን ለሰዎች የተሰጠ ስም ከናዝሬቱ ከኢየሱስ በቀር ሌላ የለም። ኢየሱስ እርሱ የእግዚአብሔር ልጅ ነው።